ባክኤንድ ዴቨሎፕመንት ሮድማፕ ፓርት 5 ባክኤንድ ዴቨሎፕመንት ስንማር ፓርት 5 ላይ ወደ አድቫንስዱ ስንመጣ ማወቅ ያለብን ነገሮች ምንድነው? እስካሁን ስለ ኤፒአይ ዲዛይን አውርተናል፣ ግን ኤፒአይ ዲዛይን ላይ አድቫንስድ የሆኑ ኤፒአይዎችን ዲዛይን እናደርጋለን። እነዚህ አድቫንስድ ኤፒአይዎች ምንድናቸው? ከተለያየ ሰርቪሶች ዳታ ፌች የሚያደርጉ ሊሆን ይችላሉ፣ ኦር ከአንድ ሰርቪስ ላይ ብቻ ሊሆን ይችላል። ግን የሚሰሩት ሎጂክ ኮምፕሊኬትድ የሆኑ ኤፒአይዎችን ዲዛይን ማድረግ መጀመሪያ አካባቢ ስንማር መስራት ያለበት ቀላል ኤፒአይዎችን ነው። ላይክ ከረድ ሊሆን ይችላል፣ ኦር የሆነ ሪፖርት ሊሆን ይችላል። በኋላ ግን ትልልቅ ፕሮጀክቶች ትልልቅ ደግሞ ኮምፕሌክስ የሆነ ስራ የሚሰሩ ኤፒአይዎች ሊያስፈልጓቸው ስለሚችሉ ስለዚህ ኤፒአይ ዲዛይን ስናደርግ እነዚህ አይነት ኮምፕሌክስ ኤፒአይዎችን ስንሰራ ሰርቪስ ከተለያዩ ሰርቪሶች ዳታ አምጥቶ ሪተርን የሚያደርግ ሊሆን ይችላል፣ ኦር ደግሞ እዛው ላይ ሆኖ ግን የተለየ ሎጂክ ሊኖረው ይችላል። በዛን ታይም ምንድነው ኮንሲደር ማድረግ ያለብን? አንድ ሰርቪስ ከአንድ ሰርቪስ ጋር ስፔሻሊ ማይክሮ ሰርቪስ የምንጠቀም ከሆነ ሰርቪስ ቱ ሰርቪስ ኮሚኒኬሽን እንዴት ነው መጠቀም ያለብን? አንዱ ሰርቪስ ፌል ቢያደርግ ሌላኛው ሰርቪስ ያለምንም ችግር ኮንቲኒው እንዲያደርግ ስራው እንዲቀጥል ኮንሲደር ማድረግ ያለብን ነገር ምንድነው? አሲንክ አዌት እንዴት እንጠቀማለን? ላርጅ የሆኑ የዳታቤዝ ኦፕሬሽኖችን የተሻለ ፐርፎርማንስ እንዲኖረው መከተል ያለብን ነገር ፕሮሲጀሮች ምንድናቸው? እንዲሁም ደግሞ ብዙ ዳታ ሪተርን ሲደረግ መጠቀም ያለብን ለምሳሌ እንደ ፔጂኔሽን ሊሆን ይችላል። እንዲሁም ደግሞ ካቺንግ አንዳንድ ፍሪኩዌንት ሪኩዌስት የሚደረጉ ዳታዎችን ካች አድርገን መመለስ ዳታቤዙ ቢዚ ላለማድረግ ማለት ነው። አድቫንስድ የሆኑ በጣም ብዙ ሪኩዌስት ሲበዛ እንዴት ነው ሎዶች ለምሳሌ ሆሪዞንታል ወር ቨርቲካል ሼዲንግ ሊኖር ይችላል። ግን ከዛ ውጪ ግን ኮድ ሌቭል እኛ ብዙ ሎዶች ሲመጡ ማስተካከል ያለብን እንደው መስራት ያለብን ነገሮች አሉ። ስለዚህ እንደ አይነት ኮንሴፕቶችን ኢንዲቴል ማወቅ ያስፈልጋል ማለት ነው። ትልቅ ተሞችን ስፔሻሊ ስንሰራ በቀጣይ ፋይናላይዝ እንዴት እናደርጋለን የሚለው ፓርት 6 ላይ እናወራለን ማለት ነው።